እኛ ስንወጣ መኪና ውስጥ ተሳፍሮ ቻው ብለው እንደተለያዩ ራስታ ይመቻ አምስት ወር ረስታቸው ለፖሊሶቹ ሲፈረግጥም ይፈረግጣል ሲጀለስ ፈልጎ ነው የሚጀለሰው ፈረገጣም ግን ማንም አይሰማው ተፈረገጠ ምን ነገር አረባክ ሰፈር ውስጥ አሁን ይዣችሁ ሊገባ እንጨት አድርገዋል እንጨት አድርጓል ማለት ምን እንሰራ እንገባለን አንተ ትቀርጻለህ እኔ ድራድራለሁ ስቀርጽ ግን አንቺ ባባ ሰፈር ማዘዝ እንኳን ይችላሉ ሴቶች ጅብላላ እዚህ ጋር ደግሞ ጨብ ብሏል አንዱ ቀስቀስ ስለምን እዚህ ጋር ቆማለህ አለች አዲስ አበባ ሰው ኑሮ ከብሎታል ታውቃለህ መንግስት ሰራተኛውና ማታ ይቆማል ቁም ነገር በእውነት ታውቃለህ መንግስት ሰራተኛ አይቆምም ብዬ ልክ ያዘዘዘ ማታ ይሾርታል መሰረት አንተ የገጠር ልጆች ናቸው የሰፈር ነው ሰልኩ ያለ የቶሽ ለምን ገርጂ ምን ጋር ገርጂ እኮ አለ እኮ እንደዚህ አይነት ገርጂ ዋናው ገርጂ ወደ ውስጥ ገባ ብለህ ክለብ ቤቶች አሉ ኦኬ በዚህ ፊት ለፊት ፊት ለፊት ኧረ በእናትህ እኔ ቪዲዮ ምን ልስራ እያልኩ ነበረ በቲቪ ማለት ነው ጌታ እስቲ ውጭ ሀገር አይመስልም ብሰለው እስቲ እግዚአብሔር ምንድነው አንተ ካሜራ ላይ አገሩ የሚመስለው የመር ስልኳ ካሜራዋ ኮፒስ ነው ኧረ እንዴ በደቂቃ ታስተን ቪዲዮናት ዩቲዩብ ቪዲዮ ነው አዎ በደንብ አይ ሰሞኑን ተጠቀመኝ በፈለከው ጊዜ ሰሞኑን ተጠቀመኝ አንተ ቆይ ግን እኮ ሌሎችም እኮ ጥራት አይደለም በጣም ሲንስ ነው እየጨመሩ ይመጡት አይ ጥራትማ ያው ነው ጥራት ኤክስፕሎረር እና ነው ጨምሩ ታውቃለህ ብዙ ነገራቸው ሜጋ ፒክሰል እኮ አሁን ድሮ 12 ሜጋ ፒክሰል ምናምን ትልቅ ነው የሚመስለው አሁን እኮ ጨምሮ በጣም ትልቁ 15 ሜጋ ፒክሰል ታውቃለህ ግራፊክስ ስክሪን ኳሊቲ ምናምን የጨምሩት ሀገር እየሰራ ነው እያስተዋወቀ ነው አዎ በጣም ቀላል ብርድ ፀሐይ አይታወቅም ነገር ከፋይራል ብትሆን ለሊት ለራሱ ቀንደ መንግስት ግማታ ለራሱ ትላለህ ዲያስፖራ እኮ ምንም ስራ የለውም አንተ ቁጭ ብሎ የማየት እኮ ነው 50 ምናምን ሺህ ቪው ያለው አለ ቪዲዮ ስልክ ላክልኝ ምናምን ይላል አረቦች ኮሜንት ላይ ላክልኝ አዎ እቺ ከዛት እንዴ ታዲያ ፌክ ማያውቃትን ሴት ወንድ ካታሰር አተሽካሽ ታዲያ ወንድ ከሚጎራጎር እኮ ማለት ነው ወንድ ነው የሚጎራጎር ነው ደግሞ የራስ እቺ ጋር ተጋይተን ታዲያ ራሳ ካጋ ከዛ በፊት
እኔ ፌክ በቃ እዚህ ሳይኮን ይመጣል እኮ ፌክ እኮ አይደለም ከበደኝ እዚህ ስልክ ሲለህ ቀልጠፍ ምንድን ነው የሚከብድህ አንተ ከኑሮ በላይ ይከብድሃል ከኑሮ በላይ ነው ከበደህ ኧረ ጭዌ ጀምሯል ልጅ ከእኔ ጋር ነው የምትለው የእኛ ሌበሮች እኮ አንተ ኮሎምቢያኛ ላወራህ እንዴ? አዎ እና አይፎን መግዛት አለ ምን ሆነህ ነው? ላይቲንግ ግን አንተ ምን ያህል ወሳኝ ነው? አይፎን ለማንኛውም ስልክ ግን ላይት እንደሆነ አስፈላጊ ታውቃለህ? ኢቭን ለዲጂታል ካሜራ እኮ ላይት ነው አስፈላጊ ነገር። እሱም ወሳኝ ለዲጂታል ካሜራ ከምንም በላይ አይ እንደ ስልክ እንኳን አይገልጽም ላይት ከሌላቸው። አዎ እኔ እኮ የእነሱ ካሜራ ጥቅም ሆኖ በጣም ግራ እየገባኝ ነው። በጣም ስልክ እየተካቸው እኮ አሁን ሙዚቃ ክሊፕ ምናምን በስልክ ተጀምሯል። ክሊፕ ይቀረጻል ግን ይኸውልህ የሚለያየው ምን ታውቃለህ? ሚሊሜትር ሌንሶች ይለያያሉ። እሱ በጣም ይለያያል። ሌንስ ሚሊሜትር ሌንስ አሁን ዜብራ ሌንስ ምናምን ዋጋውን ታውቂያለሽ? ከካሜራ በጣም እጥፍ ነው። በሚሊዮን ነው ሌንሱ ብቻውን። ውድናቸው 1.5 በሚሊዮን ብር እኮ ነው ሌንስ ብቻውን። ካሜራው እኮ 100,000 ብር ገዝተኸው ሌንሱ 2 ሚሊዮን ብር ነው። ዜብራ ሌንስ ምናምን አንተ አልትራ ገዝተህ በጣም ሌንስ አለው ትላለህ። ዜብራ ሌንስ ገዝተህ እኮ ሌላ ታሪክ ነው። አልትራ በጣም ሌንስ አለው። ዜብራ ሌንስ እንኳን ሌላ አልትራ የኔ 20 አልትራው ማለት ነው 20 አልትራ ነበር ይገዛል። 20 አልትራ ገዝተህ ነበር እና እንኳን ሌላ ካሜራ 20 አልትራው እኮ ዙሙ እኮ 100x ነው። እቺ መንገድ እኮ ደገምኳት ቃል መጥቼ ነበር ወደ ፍቅር ቤት ወደ ሳር ቤት ሰርቪስ ያለ ታሪክ ጋር በዚህ ነው እንደመጣው ይሄን ቪዲዮ ደግሞ ልዩ የሚያደርገው እንደሆነ ታውቃለህ? እስከነ ቮይሳችን ምናምን ነው ፖስት አረባት ፖስቷል እና እስከነ ቮይሳችን እስከነ ቮይሳችን ምናምን ብዙ ነገር አውርቻለሁ እኮ እሱ እኮ ነው ቫይራል የሚያደርገው ሰው ማለት ቪዲዮን እያየ ሪያሊቲነቱን ነው የሚፈልገው። ትናንትና እያልኩኝ ከአዲስ አስጀምር ነው ስሙ ቁጥር ይችላል እኔ በቃ ለማለት ገንዘብ ኖሮ ማለት ነው ሰማኝ ገንዘብ ኖሮ እየጋበዝካቸው መዝናናት በጣም ሙዳለ እኮ ነው ብለህ እኮ እንደዛ ነው ሲጀመር ሌዲ እኮ ከጠራ እኔ ካልካት እኮ ማበዳት ቻርካታ ተጣጣ በቃ ብር ተተፈደረ ነገር ነው በቃ ብር እንኳን መስጠት እንኳን ባይኖር ትጋብዛታለህ። እኛ የሆነ ጊዜ በእናትህ ሐዋሳ ለመሄዳችን ብቻ ነው የሚቆጨኝ እኔ ዛኔ ግን እኔ በቃ እንደ ሚሞሪ እንዲቀመጥ ፈልጌ ነው ብንሄድ ደስ ይለኝ ነበር እንሂድ ብዬ ነበር ግን አብሻ ፈራ ዝዋይ መተን ሌዲ ቤት ገብተን ምናምን አንዷን ሌዲ ምናምን እየጋበዝናቸው በነገራችን ላይ የዝዋይ ሌዲ አይሆንም ቁጭ አድርገን እየጋበዝናቸው ሰማይ የዝዋይ ሌዲ ወንድ እንደሚያስበዱ ታውቃለህ? ዝዋይ እንዳትሳፈጥ ይዞ አይገባም ክርስቶስን ዝዋይ እንዳትሳፈጥ በጣም መጥፎ ናቸው። የዝዋይ ሌዲ ማለት አንተ እዛ ጋር ልትገዛት ነው አይደል? ሸጣለች ቀድማ አንተ እሷ ጋር ዋጋ አሁን ያቺ ሴትዮ አሁን እንደው አብራን የነበረችው አብራን እንድታድር ፈልጋ አይደለም አሁን ብንፈልግ እሷ ልታጣፋ ተዝናና በቃ ችግር የለም ምንም አልፈልግም ከአንተ ጋር ልዝናና ልደር ትላለች። አይ ነው ብንፈልግ ኖሮ እኮ አሁን የዛኔ የት ነው አልጋ ሌላ ቦታ ያዛችሁ ልምጣ ወላ ብላ ነበር። እንደዛ ሲሉ ራሱ መፍራት አለብህ እነሱ እናትህ ሲጀመር ለምን አራታለሁ ይያዛል አቤል ራሙዳኔ ሰፈሩ ላይ አንዷ 22 ሄደም ማለት ነው ነጮቹን ስታይ አዳር እንዴት ነው ምናምን ብሏታል። $100 ይመችሃል አለች። $100 ይመችሃል አለች። አዳር ስንላት አብርሃም የሚባለው ድረስ ምን ቢል ጥሩ ነው ያንቺ ፀጉር ሲያበቅል የደንደበ መጎሰረሽ እንጀራላት ኧረ ጀለስ ዘጋሹ ጥብጥብ ላይ
እነዚህ ጭራሽ ዘመናዊ ናቸው። አሁን እየናገሩ ነው። አራሳ ጋር እንደነዚህ ምን ተማሪዎች ናቸው። እዚህ ጋር አሁን ይጀረጅ ናቸው። አጀንዳው ቀላው ሰርቀው እንዴ? አረብሱ ጋር አንተ ነው ሰርቀስ እንደተጣራ ቀላው ሰርቀው ወይ ኮንዶ ቤት ወሰደ ዙራ ነው ነው ኮንዶ ቤት ወሰደ። በዚህ ጋር ነው በዚህ ነው ታዲያ ምን ችግር ካለ የተራኩ ሰማኝ ከዛ በኋላ ቋቂ ተታቀባል። ዛሬ ደውላ ነበር እና አንተ ካልተመቸህ ሄድ ነበር እግዚአብሔር ከበር ላረግለት ነው የመጣሁት ማለት ነበር እንጂ ስላልተመቸው ነው። መጀረሱ ላይ የተማመነባሉ ግን ይደብራል ነው ደስ አንተ ደስ አይልም። ጀምር በላ እዚህ ጋር ድብቅ ወንዶ መደሽ ነው ምንም አንተ ማዳቀስ ሆነ እነዚህ ግማሽ ቀን ነው እንዴ? ሰማንያ ሴት ያለ ሰው እየሆነ አንድ ሴት የለኝም ከረንትሊ እንኳን እየደበሩ ነው ወይ የሆነ ነገር ወይ አራቸው ሲያሩ ታስባቸዋለህ። እየበዳቸው ከዘናሻሽ ማለት እየበዳት ነው ልትጨርሱት ዝቃስ ነው ራሱ ካየው ስንት ዓመት ይቆያል ከበደው አቤት እየቀረጥን እንደሆነ ታወቁ ለምን እንደሚለቁ ብር አስቡ። አትወጪውም እንዴ? በርበርዳ ትልቁ ግን እንደሆነ ነው በቀን እንደፋት ሞክር ማለት ነው። አፍንጫዋን ነፍታ በረምት ነገርኩ እኮ ምን አለ ማለት ነው ጋር የሚጋጋጥባቸው ወንደደ አብዲስ ያንን ስቲከር ላይ ነው ታፔላው ላይ አላ አፈልገው በቃ አይ ላታርገውና ይቀመጥ እዚህ አንተ ሮራ ለመኪና ታፔላ ነው ታፔላ ታርገው በቃ ነው አይደለም ላስቀምጠው ነው ኢየሱስ ከስ ብለህ ላጣው ስቲከሩን እንትን እንዳይ አዎ ላታርግና አንተው አመዘቅዘቅ አይደለም አንተው አስመለጥ ከግዴ ነው ለምን ተዳራ የለም ዳሯን ገበያ በቃ መዞር ነው ማን ያርግ ዞር እንግባ ወይስ ወዴት ነው የምንገባው? ጉርጓር ግባ ቺቺኒያ ይላል ቺቺኒያ ይጠብቃል ቺቺ መቼ የሚጠረረባት ትሰጠኛለች ብለህ ነው ያቆመበት እኮ ይሄ አሬታ ሲሊፐር አታርግ ምናምን ያልኩት ለዚህ ማርያምን እኔን ትሰጠዋለህ ብቻ ጓደኛ አያስገቡንም ሲጀመር ቺቺኒያ ካልሆነ በስተቀር ሌላ ቦታ ያስገቡንም አይቻልም። ማለት አሁን ሰው ሲገባ ማለት ነው ቀየር ያለ ነገር ካለ ይፈራሉ። ታጋዳ ደህንነት ምናምን አብሶ ሺሻ ያለበት ቤቶች ሺሻ ቤቶች ሺሻ ያለባቸው በጣም ይፈሩት። ሄሎ እኔም ሰፈሮች ነበር ብዙ አካባቢ ነበርኩና መኪና ከሆነ ትፈጥናለህ ነው አንተ ደግሞ ትረስ ተዳፈርከው አይ እንዲወራ አለብኝ ነው ከሽሽው ምን አባቱ ነው የሚርቀው ብሎ የሚመጣስ ባኩስ ለመቼ ልጅ ቀሚስ አድርገህ እያለች አንዴ ግን አሁን በዚህ ሰዓት ማለት ነው ብቻዬን እንደዚህ ሴት ይዤ መሄድ በጣም ዴንጀር ነው ለኔ። አንዴ አንተ ያስጠቃል። አንዴ ሴት ማለት አንዴ ብቻ ነው አማታ ሸምታት አይ ሚስትህ ነው እኮ ሸምተህማ ምን አገባህ? ልትመታ ትችላለህ። ሁለት ሆኖ ይመታሃል። ወንድ ሆነ ነው ሊጋተት ይችላል። አይ ያለ ጀማ ነው በእውነት
ተሰከረው ነገሩ ይጋተታል እንዴው እንደዚህ ልንገር ወይ ጠበሽ ብር እንደራል የለኝም ስትለው የለኝም አንተ የለኝም አቋት ጀለሳችን ነበር ባይዘው አዎ ባይዘ እንደገዛና ይዛን ጀለሳችን ነበር እኔ ባይዱ ሚኪዮን ጨበስ ነው ነገር ነው ከዛ ሚኪ ለዳጎኒ አይሆኑ ብትቆመጥ ቆጥ ተብስባክ ሚኪ ማለት ነው ከዛ ዋና ወደ ቤት እየገባን ትብስ ማታ እኮ ነው ለሊት ነው እየገባን የሆነ ሰውዬ ፊት ለፊት መገንጫው ጋር ሁለት ችግራና አንደኛ እኮ እንዴ አለን ማለት ነው እኛ አንድ ችግር ሁለት ችግር ፈጥ አንጋራ ቀብላል እኔና ባይኑ ነው ዝብለን እኮ ነው የሆነ ማፋገረ ነው እንደዛ ስንል ምን ቢሆን ጥሩ ነው እሷ መረመ ይይራለ አንዱ እኮ ነው በቃ አንዷን ነው ስጋር እኮ እንደዚህ ነው ወላ አንዷን ነው አሬ ሚኪ በቃ ፈታ ምናምን አለው ማለት ነው ታው ምላሽ በሉ እየተዋወቅና የነ ሙዳራ በደርሱ ማለት ነው ዳኛው አዎ ሚኪ ሊሰማ ነው ሄደና በቴስታ ነው ወይ ኢየሱስ ወላ ሄደና በቴስታ መጣው ይሄ ነገር ንግረኛ ነው አንተ ተጣቆርክ ሄደና በቴስታ መጣው ማለት ነው ከዛ አንኛው ማለት ነው ችግር የለውም አብሽር እንተዋወቃለን ነው የሚለው ምንም አይሰረስርም ሁለቴ ምናምን ሶስቴ መጣው ሚኪ ማለት ነው ከዛ እና ቢሆን አላቀን ወንድራው ጥሩ ነው እናንተ ኪማለ መያዙ እናንተ ለራሱ ኪማለ መያዙ ጥሩ ልጅ ነው እንደው ማላቀን ሄደ ነው ማላቀን ጋር አይደለም ተዋጋ ከናንተ ጋር ያለው ገና ሳብሳስብ ማስተው ነበረባችሁ አይ ነው እሱማ ወንጀሉ ራሱ ከሱ ጋር መጣላት አለባችሁ ምን አንድ ጠበኛ ጫረሩ ለምን ያስተዋል ጀማሪ አይደል ጀማሪ ቆይ ያኔ ባለጌ ነበረች አንተኒ ይኸውልህ አታውቀውም ወይ ይኸውልህ ምን አይነት ጭዌ ቢያራምድ ጥሩ ነው አንተ መናኸሪያ ማለት ነው እኔን ያገኛል ላይ ሰፈር ልጅ ነው ሌባ ነበር ታውቃለህ ሌባ ነበረች መናኸሪያ የተቃመ ነው እንትን ጋር ወዲያው ጋር አለም ገነት ጋር ምን ጋርበት የተቃመ ነው ሰላም አለኝ ሰላም አለኝ ሽንት በሚሸና ሙድ ማለት ነው ሄደና የጀለስ መኪና ቴፑን ንቀል ገቡ ምናምን አዎ ከዛ ልጅቱ ድረስ አላለበት ሰላም ያለኝ እኔ ነው አይደል እዛ ጋር ማንንም አያውቅም ገባ ቢያንስ እኔ በወሬ ይዣቸዋለሁ ብሎ አስቦ ነው እሱ የመታወት በት እነሱ ሄደን ዋሴ ራሱ የመታው በት ዋሴ ሸርክ እግዚአብሔርን ነው ማለት አሁን አበሳጨኝ አሁን ማቋራጭ ነገር አንተ ሰላም አንተን ሰላም ብሎ ጓደኛን ሲሰርቀው አንተ አስተኮስከው እኮ ነው ገብቷል ፊልም እዚህ ጋር ደውቁ እንደማለት ነው እኔ ነው ሰላም ያለኝ ከዛ ውስጥ አድምቆ አያዛም ልጅ ውስጥ ነው ተና አይወድ አዎ ሰፈራ መተና ምን ለሊት መቶ ሻር ከነጮቹ ጋር አቋራጫ እንዴት ነው ከተቱት ምናምን አያውረት ቤት ቤት ማለት ነው አሳያለሁ ነበረች ታው በቃ አንተ ዝም በል ወለጅ ታጋ ነበረች ብዙ ጋር እዛ ጋር የሆነች ሮሳቺ ጋር እነሱ ይርቃሉ እኔ አሳያለሁ አይ ነው አመራ ማለት እኔ እኮ በአዲስ አስፋልት እኮ ነው አሁን የምወጣው ጉዳ አንተ እኔ ጉዳ ጋር ምን አለ ምን አለ ጉዳ ይሄማ በቃ ይሄ እኮ የሚያስወጣኝ ይሄ እኮ የሚያስወጣው ስቴዲየሙ ጋር እንትን ጋር የሚወስደው መንገድ ነው ወሎ አዋተን ወደ መድኃኒዓለም ጋር ደርስ ወደ መድኃኒዓለም የሚወስደው መንገድ ላይ ነው እኔ እኮ አሁን ያሰብኩት ጎላጉር ጋር ምንም የለም አይ ነው የለም በአዲሱ አስፋልት ነው ያሰብኩት ተረድተኛ ሌላ አስፋልት የለም ወደ ባቡር መንገድ ያስወጣልኝ ወደ ባቡር መንገድ እዛ ጋር አዲስ አስፋልት ታገኝ ወደዚህ ስትወጣ ባቡር መንገድ ወደ ታች ስትወርድ ደግሞ ቦሌ ነው ቦሌ መድኃኒዓለም ሳይሆን እንትን ታውቀዋለህ አይደል ሳቦን ሆቴል ሸገር ህንፃ ሸገር ህንፃ ላይ ወደ ነበር ሳቦን ሆቴል የኮሎምቢያ ነው ታውቃለህ ወደ እንትን የሚያስወጣው ሳቦን ሆቴል ወደ ኡራኤል የሚያስወጣው ሳቦን ሆቴል ሆቴሉ የኮሎምቢያ ነው ታውቃለህ ኮሎምቢያ ሆቴል ዋናው ልትባል $100 ስትል ማለት ነው አብርሃም ያለው እናቱ ጨገርሽ ሲያድግ የሌለው መሰለሽ እንዴት ያለ
اوه كفي لفيت ها شوف ايوه كنا يا مستوى تتكلم لي የትኛው ይሄ ቃላባ عندي ኧረ ዴንጀር ነው ማለት ዴንጀር ነው የተሰው ሰፖርት አለ ኧረ ቶ እሺ ዝቅ እንዴት እንጀምር ብያ አይኖርም እዚህ ጋር ግብረ ገንገበታ አለ በገገመው አንዷ ካየች ማለት ነው እዚህ ዞራ እስከመጣው ወይ ከፊት ደውላ ታስመጣለች አታመልጥም አዲስ አስፋልት የሚባለው ሰፈር ናሽ እኛ ነን ቺቺኛ ደግሞ ወሰኛው እዛ ድረስ እንወጣና ተመልሰን ደግሞ ወደ ቺቺኛ ወስዳቸዋል ቺቺኛ ቤት ነው ወደዛ በዛኛው በኩል ሌላ አስፋልት አለ ከዚህ በኔ በኩል ሌላ አስፋልት አለ ይሄ ፊት ለፊት እኮ ዋናው መንገድ ነው ተሰጥቶ ይሄ ዋናው መንገድ አይ ይሄንን ቦታ ይቀረጸው ይሄን ቦታ ይቀረጸው ብዬ ነው ቺቺኛ እኮ ዋናው መንገድ ነው የሚያስወጣው አዎ ምኑ ጋር መሰለኝ ፌደራል ፖሊስ እኮ እዚያ ከይኮ ነው ሆቴል ያዝነው እኛ ነው ጊዜ ነው ታየው ጋር ነው አለበት ነው ያደረው መቼም ሲሰፈር በጤና አረ በጤና ነው በጤና ብዙ ወይ ሸሚዞት ነው በእናትህ አንተን ይዞ ጠበቀኝ አረ አይ ሸሚዞት ነው ወይ ደግሞ አንተ ተኝተህ እሱ ወድቀህ አውርዶም ሊሆን ይችላል በዚህ አዎ ነው እንጂ ብዙ አሁን እዚህ የማያውቀው ሰፈር የለም አላውቅም ታዲያ ማለት ነው ተበደው አፎጋሪ እንዴ ዶካርጎ ወረናል የተቀርቡ ታዩ ማን ነው አያውቅም እንጂ እኛም ተወልደን እናውቃለን እንደዚህ እዚህ ጋር ጭቆ ጨብሰው እየወጡ ወስዳ እኮ ደስ የሚል በቃ አንተ በጆሊ ጁስ እኮ ነው መበዳት ወጪ የለውም ቀላል ኧረ እባክህ ከልብ ነው ይጠጣሉ ሰው አይደሉም እንዴት ነው የማጠጣው ገለብጠው ድረስ ከምንወጣ ብያለሁ አሁን እቺ ደንቡ ሱሰያ ቃል እኮ ቀዳሚ ከገጥባታል ማማይ ተንጠራርቶ ሰላም ነው ልጅ ሰፈሯን ነው መጠየቅ ያለብህ ተንጠራርቶ ነው ሰላም ሰፈሯን ተው ከየትም ሰፈር መጣ እዚህ ትሰራለች ያማ አይ ሰፈሯን ጠይቀህ እዛ ሰፈር ቼክ ማድረግ ነው ታገኛታለህ እቺ ደግሞ ምንድን ነው ሰይድ ቃይ አስበል ቪዲዮ እንትን ወይ ሮጆ ራስ ተቆጥ ተጋርገው ሰምቼ ወይ ክርስቶስን ወይ አዘማ ክርስቶስን ጥያቄው ይሄ መኪና 17 ሸማች ነው እያሉኝ ነበር ማን ነው ላዳ ይሄ 55 ላዳ አባራ አባራ የታለ ይሄው አጠገብ አንድ በሩ ስቲከር እኮ ነው ቦዲው ራሱ ተበላሽቶ በጣም ሸማች ነው ይሉ ነበር መኪና የራሱ ነው አዎ ሆኗል እኮ ግን ትላንትና ማታ ስለሚዘረገፈው ላይ መስጠት በጣም ሸማች ነው ይሉ ነበር አንተ ለጅቻለ ክርስቶስን መኪናውን አንተ መኪናው ተጋግጦ ነጭ ስቲከር አስለጠፈው አንተ ቀይ ብቻ ምን ካደ ይፊት እኮ ይጎሳቆላል እንቅልፍ ማጣት ራሱ እኮ ሌላ ህመም እኮ ነው ይሄ አስሩ መበዳት ወይዚ ማሱስ እንደሚሆንባችሁ ታውቃለህ በእውነት ብር ቢያገኙ ራሱ እነዚህ ማለት ነው እንዲህ ብር ከዛ በላይ እያጠፉ ከሚከፈላቸው በላይ ይወጡ ይሰራሉ ይሄን ነው ጨዋ ሴት እንኳን ቁላሱ ሲሆንባት የለም ይሄ ልጅ እንኳን
ግን አንተ ዝም ብሎ ለፎርነሱ ናቸው። ደህና በቃ እሺ ደህና ነው እሱ እኮ ነው እንዴ ያለቀሽ እስከሆነ አላየሁም። ምን አጫቆነሽ እግዚአብሔር አና አንተ ከዚህች ተግሽላለች ስትጅነጅናለ አዎ ቺናውን ለአብዲኙ ድረኝ ታይፕ ነው ደረጃው ያታ ወይ አኔ ያንተን ታይፕ ነው ቻጣው ቤቱ ቃልቃል የሚጠፋው ለካ ማታ ማታ መንጉድና ክርስቶስን ታብዳለህ። ለምንድን ነው እንደዛ የማመጣው? ሂድና ለምን ወይኔ አንተ ብቻውን ገና ስራውን አልገባችም። አይደለም ምነው ቢያንስ እንደው ፈጣሪ ኑሮዬን ሲያበሳው ሴት አድርጎ በፈጠረኝ ነበር። ባለጡት አንተ የሌሎች ኩባታት ለምን አመጣው? ስንት ብለሽ ነው እኔ መስታወት አልከፈታም። ምነው ገንዘብ በኖረኝ እያልክ ነው? አይ ነው ለማኖሩ እኮ አይደለም ለዚህ የሚመድበው ነው። ኧረ በእናትህ የፍሬ አልበዳበትም። ለምንድን ነው አበደው? ኧረ ወላሂ ደስ አይለኝም። ደብረኛለች። አይ ነው እስካሁን አሁን ወይኔ እችን በበድሯ አማራ የሚባል ቤት ማለት ነው። እዚህ የኛ ጀማ የኛ ክሩ ክብሮ አንተ ይሄ መስመር አንዴ በጣም ቆነጃጅ ሴት ያለበት አንተ ወይ ዞሬ ደግሞ አሳይሃለሁ። በዛ እንዴ የቦሌ ጊዜ አለው ሴት ወይ በዛ በኩል አሳይሃለሁ። አይ ነው ባይዘው ቆነጃጅ አለ ነው የሚባለው ግን ገና ነው። ይሄ ሰው ኧረ እዚህ ያለ በጣም አለ አንተ የአዲስ አበባ ሰው ነው። በደንብ አሳይሃቸው። ቃላ በዛ አካባቢ ሆነው ያለታቸው አለ እንዴት እንደሚያማምሩ ሳሜን ቪዲዮ እነዚህ ቪዲዮ ከላከልኝ በኋላ አያጠፋውም። ማታ ማለት ተኝቶ ብዙ ጊዜ እኮ ተመላልሻለሁ እዚህ ሰፈር በእነዚህ በነጮች ምክንያት እዛ እንኳን እየሰራሁት እዚህ ላልጫካ ፕሮጀክት አብዲ ነጮቹን እያስኩ በጣም ነበር የምመላለስ ጤኖቹ ይሄ መንገድ ሾላ ልክ መብራቱ ላይ የሚያስወጣው መንገድ ነው። አዎ አየሁ ሾላ በዚህ ጋር ያለውን ጉድ ገባ ሾላ ገበያም እኮ በጣም ከባድ ጉድ ነው ያለው። ሾላ ሾላ እንዴ ምን ኧረ ጉድ ሾላ ሾላ ገበያ ምንም የለም። ኧረ ሳሚ በእናትህ ቪዲዮ ከፍቼ አሳያለሁ። በእግር ነው። አዎ በመኪና አይደለም በእግር ነው። አሁን ደግሞ ቦሌ ልወስድሽ እኮ ነው። በዚህ ቦሌ ደግሞ የሰፈር እኔ አንተ አለማህን ካላሳየሁ አሳይሃለሁ። በቃ የሰፈር ነው ወይስ ያለበትን ሰፈር ነው እንደዚህ የሰፈር ነው ወዲህ ስሜን እንዳታጠፉት እንጂ ወደ ኧረ በስመ አብ ይመችሽ። እኔ ግን እኔ ማለት ነው በቃ እግዚአብሔር እንደዚህ ያሳየኝ ማለት ታውቃለህ? ብዙ ነው የሚባለው ሴፍቲ። ኧረ እንኳን አሳየልኝ በእናትህ። ነጮቹን ይዤ ስወጣ እኔ እወዛገብ ነበር በፊት አብሮኝ ይወጣል አይደል? ያሳያችኋል እየተወሰነ አንተ አንድ ቀን ሄልኪን 3 ይገዛል ነጩ ማለት ሶስቱንም ይዛቸው ገቡ ሶስቱንም በደ አንዳንድ በደ ሶስቱንም በደ አይነዋጆ ነው በደ ሲኒዮር ይላል በቃ እንደለ በሳቸው ራሱ ማን በስመ አብ ተራዋ ቤት ይኸውልህ ጂጂኒያ ማለት ነው። እቺ ተራዋ ቤት እያታ እንደዚህ ኮንቲነሯ መደዷል እንዴ ምን መጥቶ ነው እዚህ ጋር የሚሮራው ዝገጃይስ ፖሊስ መጥቶ ነው እንዴ ከለክላቸዋል እንዴ? አዎ እንትን የላቸውም አይዲ የላቸውም እነዚህ ዋለቻምሽ ወላ አይዲ እንደሚሰጥ ታውቃለህ? አራቀን በእውነት በየሶስት ወሩ ይመረመራሉ። ይሄን ቪዛ ተቆሊ በዳት እኮ ነው ውጤት ታይቶ አይዲ ይታደሳል እንደ ቦሉ አልገባኝም። በየሶስት ወሩ ይመረመራሉ። አይቻ ያለባት ነው አለባት መስራታችን ነው ባላይ ብሎ አለባት መስራታችን ሴፊ ካለባት እዚህ ጋር ስትወጣ ፖሊስ ይዟቸው የሚጠይቃቸው አይዲ ነው። ይቻ ቋሟን አየሁ በእናትህ ይዟ ብዙ ማይረፋም ተይዝ ለብሳ ቋሟን አላየሁ
ጋር ይወራች ነበር እና አይዲያ ያላቸው ገባ አይዲያ ያላቸው አይሮሮም መነሻ ቤት የሚኖራቸው አለ አይዲያ ያላቸው አየር ተራራ ሲል አስፋልት ላይ ቆም ይላሉ በሩ ወይ ማሳጅ ቤት በር ላይ ያያል እንደዛ አሁን ቅድም አየር ጠሮባቸው ነው ወጣ ያሉት እኔ እኮ አይደለም የዚህን ጉዳይ ቪዲዮ መስራት ይላል አንተ እኮ ኢጂፕሽያን የሚያስፈልግ እቺ መንገድ አሁን አላቃቱ ነበር አላቃቱ እዚህ ፋዋን እምዚ ያለበት ዘፈን መንገዱ በደንብ ነው ማለት አዲስ አበባ ምን እንደሚያስፈልግ ታውቃለህ? አንዱ ሰፈር ማገናኛው አጫጭሩ እኮ አይኖ አሁን ዋናው ነው ታውቀዋለህ። አሁን እቺ መስቀለኛ እኮ ማለት ነው ወደዛ ስትሄድ ኡራኤል ነው ቅርበቷን እንገናኛት ኡራኤል አደባባይ ነው ቅርበቷን እንገናኛት ወደዛ ስትሄድ ቦሌ መምጫዋ ቦሌ መድኃኒዓለም አይ ነው በዚህ ጋር ብትገባ ሌላ ታሪክ ነው። በዚህ ጋር ብትገባ እዚህ ጋር አይናፈረ ነበር አሁን የክለብ ናቸው እኮ መሰለኝ ሙሉ ልብስ ነው የለበሰው ሰማይ እሾም ብትገባ በዛ ጋር ማለት ነው እብድ ሴት ነው ያለው እነዚህ ደግሞ ጽድት ያሉ ናቸው። በዚህ ጋር ስትገባ ማለት ነው እነዚህ አሁን ወደ ክለብ እየገቡ ምን እንዳናግባለን አንተ ፊቷ ድረስ ነው ጀማይ ጀማው ነው ማለት ሲንግል ካገኘ ሙሉን ያዝ ለሶስት ንግዳሽ ነበራት ስንት ያለሽ እሺ ጀማው ማቅረብ ወጣው ነው የወጣው ገደብ እየበደል ነበር ካንተ ጋር ወደ እኔ እና ለተናጋጆ ነው መጥሻል እውነታለን እንደበረስ በሰው ስራ አንተም በእንጀራ ቢከብዱ ደስ ይላል ምንድነው እሺ ማለት እንምዳው ትሎ አንተ አጋስተን ይዛው ይቀንሳል ነው አይደለም መኪና ተበላሽቶበት ነው ደረሳውን እዚህ ጋር ፍልቶባት ነው እና እዚህ ጋር ለስራ እንቀበላት ማና ምንድነው የማይሰራው ማስከስ ብራሱ አሁን ነው ተከዘከዛለች ከተማ ውስጥ የሚነዳ መኪና አፈላ ሲባል በጣም ነው የሚገርመኝ ከተማ ውስጥ የሚነዳ መኪና በእውነት አፈላ ምናምን ተጨናነቀ በዚህ ጋር ቅድም ለካ መተናል ወደታች ውስጥ ትችኛ ነው እዚህ ጋር ግን አልደረሰም ታውቂያለሽ በላይኛው ነው የለም በላይኛው ጋር ነው እንደዚህ ይወጣ ነው ከቦታው እዚህ ጋር ደረሰ ወደታች ነው የተሆነው አየህ ወደ ላይ ተነወጠ እሱ አድርገሽ ካገኛት እንደደረደረ እንትን ነው ወደ ዛሬው ናዳ አንዱ ተቀብሎ ስልኬን ሲያፈርጠው እየተሰማኝ ነው አረ በሴፍ ነው ማለት በዚህም ተሸፍኖ ነው ወይ ፎሊ ወይ ጉድ ወይ አንተ ኢትዮጵያ እንደዚህ ሆነ ውጭ ሀገር አስበዋል ምን እንደሚሆን እንትን ሆላንድ ስለ ሆላንድ እየሰማ ነበር አልሰማም ሆላንድ ነው ታይዋን ሆላንድ ሲባል አንተ ወተት ነው አትዝም ይል ላምናን ያለችውን አልሰማህም እሺ ቆይ እሺ ገዛ ሆላንድ እኮ ነው ሆላንድ ሆላንድ ነው እሺ ምንድነው እሺ በቃ ሀላል ሴት ተበረታታበት ሀገር ነው እና እኔ በማማረጋቸው በአመት አንድ መንግስት ነው ይከፍላል የፈለከው ሴት መንግስት እንድትባል ያደርጋል እንዴት አድርጉ ያሸራሙጣ ሸርሙጣ ይገዛልሃል የፈለከው ነው ሸርሙጣ መንግስት በራሱ ውጪ ነው ይገዛል ታመለክታለህ ልክ እንደ እርዳታ ስኳር ለምን አሰማኝም አንተ ነግሬህ አልነበር
እኮ ጀስት አንተም እኔም እኮ ጀስት የሆነ አክቲቭ እንዲመጣልኝ ነው። እኮ እሱን አልገባህም። እዚህ በጀማ ያለ እንደ ጭውት የምትደበደብን የምትጠራው እኮ እንደዚህ ትቀርጻለህ። አዎ ገበያ የቆመ አይመስልም። ይኸውና ሰው ሽንኩርት ሊገዛ እነዚህ ልጆች አይቻቸው ነበር። አንተ እንደዚህ ልጅ ናቸው ማለት ነው። እዚህ ጋር የቆሙት ሱሪ ሻሽ ምናምን አድርገው ይቆማል። አሁን ዝካር አሁን አይነፋም። ኮሪደሩ ደስ የሚለኝ እሱ ፓርት ነበር። ኮሪደሩን አንዳንዴ ማታ ማታ ወደ ቤት ስገባ ደበራል። አንተ ሰፈር ማለት እኮ ጨረቃ ጋው በግሪኮም እዛ ሰፈር የሚሄደው ግሩ ታቋል ነው አጭራሽ ሹፌር ግሩ ማስራምሽ ጊዜ ነበረች። የእንትን ልጅ ነው የደብራ ልጅ ነው እና እዚህ ኖሯል ቤላ። ስለዚህ እዛ ሰፈር ተጥተናል አይደል? እኔ አቤል ምናምን እና አቤል ወጥቶ ያክሰደው ዲሪፖሎስ ሲሰበው ዳክሰን ሰፈር እኮ ነበረች። ወደ ሰፈር ስገባ እሷን ሳረግ አልገባ ቦታ ቢሰራው በዛ ጋር ነበር። በዛ ጋር ብገባ እንደዚህ ቦራኪድ መንገዱ ግን ደስ አይልም ካለ በጣም ስልኬን እዚህ ጋር ቻርጅ ላድርግ። ይሄኛው ፊቸር የማይሰራ መስሎኝ በዚህኛው ሙድ ማግኔት ራሱ ሲይዝ ያደርጋል። ካሜራ ላይ ሲያምር እኮ ኧረ እዚህ ቢያንስ ጤነኛ መኪና ነው ታውቃለህ። ስንሄድ በዚህ ነው የምንሄደው ወደ ቤት። ማታ ፓርክ ታደርግና እዚህ ጋር ፈታ ትላለህ። መኪና ካለ እኮ እንቅልፍ አልይዝም። ወጥተህ እዚህ ጋር ቪዲዮ ምናምን እየሰራህ እንዳልሆነ ትቀምጣለህ። ተኝታችኋል ትላለህ። እንትና እንደዛ እንደሚቀልደው ማነው ማነው ያስወጣው? እዚህ ጋር ካሜራዎች ወደ ላይ ቆቃለ ወደ ቀጥታ አይደለም መኪና አይደለም። አቤት ስካይላይት ለምን እንደማይነዳ ግን ታውቃለህ? የመኪና በጣም ነዳጅ ይበላል። በጣም ነዳጅ ይበላል። የብረት እንትኑ ማለት ነው ኪሎ ግራሙ በጣም ከፍተኛ ነው። somebody say ማለት እንጅኑና ድሮ አይበላም። ወደ ፊት ተደርጓል። አይደግ ደግሞ ወዳደ ታዲያ እንዴት ዛሬ ወርደን ቪዲዮ እንሰራለን? አሁን ሰፈር ነው መምጣት እኮ ዛሬ ቅዳሜ ቀን ግን አይሰሩም። ቶከር ነው ራሱ ልትሄድ ትችላለህ። ማታ ማታ ይሰራሉ። ይሰራል። ቅዳሜ ነው ዛሬ ስትሪም ላይ ናቸው። ጭፈራ ቤት ናቸው። ይጓዳሉ። እንደዛም ስላለ አይ ነው ስላለ ብዙ ሰው ደጅ ይኖራል ብሎ ስለሚያስብ ስልክም ልትነጠቅ ትችላለህ እኮ አንዱ በጣም ጥፊ ቢልት ብሎ ከሆነ አስቡ ምንም አታውቅም። ከጎንደር የመጣው ሰውዬ ሆኖ ነብሩ ቤት ነው እሱ አዝማሪ ይላል። እሺ እኮ ነው አትለው። ምን እስክሪኑ ተበላሸ? እስኪ ፈረንሳይ
ከማን ተነስተህ መጣህ? አሁን ያኛውን በዛኛው ቪዲዮ ወይም ደግሞ ቦሌን ተመልከቷት በምሽት ተብላ ነው የምትፖስት። በፈለክ መነጋገር ያለው ከፈለክ የቀደመውን ቪዲዮ ማለት ነው ሴቶቹ እዚህ ሰፈር ነው ትላለህ ያለው ነው ሰፈር ነው ትላለህ። ኮሜንት አይጠፋማ ጀምር መጀመሪያ አራ ሰፈሩን ነገረኝ ነው እሱ ራሱ የምን ሰፈር ያ ህንድ ፈረስ መስላ ነው ያለው ያረቲ ጋር ነው ያለከው ለማለት ጉድ ነው። ምንድን ነው ወደ ወርደ ስልክ ማስቀመጥ ወርደ ተናግሯል